የድልድዮቹ ብቻ ሳይሆን እዚህ ጋር በከተማችን ብቻ ሳይሆን በአፍሪካ እስከዛሬ ድረስ ባለ መረጃ በአፍሪካ ትልቁ ፋውንቴን ነው። የውሃ ትርኢት ነው እዚህ ጋር የሚታየው። ሰዎች እዚህ ጋር ለመጎብኘት በሚመጡበት ወቅት በመቀመጫ አለ፣ እዚህ አካባቢ ቀረብ ብለው ቁጭ ብለው የሚያዩበት አለ። ሆቴሉም ከፍ ተደርጎ እንዲገነባ በክቡር ጠቅላይ ሚኒስትራችን በኩል ሐሳብ መንጭሶ እየተሰራበት ነው ያለው። በአካባቢው ላይ ቪው ዴኮች አሉ ቁጭ ተብሎ የሚመለከቱበት። ሰዎች እዚህ ከመጡ በጣም ለረጅም ሰዓት አስደናቂውን የአፍሪካ ፋውንቴን የውሃ ትርኢት የሚመለከቱበት ስፍራ ነው። ፋውንቴኑን አሁን በፀሐይ ስንመለከተው ይሄን ነው የሚመስለው። በምሽት የበለጠ ያምራል። ሰዎች ማታ ላይ ሰብሰብ ብለው የት እንቆይ የሚል ጥያቄ አዲስ አበባ ላይ ተዘግቷል ማለት ነው። የተመለሰ ጥያቄ ነው።